ይህ የአማራ ድምፅ ራዲዮ ነው። የአማራ ድምፅ ራዲዮ ዘወትር ሰኞ፣ ረቡዕና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 3 ሰዓት በ19 ሜትር ባንድ ወይም በ15360 ኪሎ ሄርትዝ የሚያስተላልፈውን ፕሮግራም አሁን ጀመረ። ክቡራትና ክቡራን አድማጮቻችን እንደምን አምሽታችኋል? አስተናጋጃችሁ እቴጌቱ ነኝ። ዛሬ ሰኞ ታኅሳስ 9 ቀን 2009 ዓመተ ምህረት ነው። የዝግጅታችን ቅድመ ተከተል ላስተዋውቃችሁ። በመጀመሪያ የዕለቱ ዜና ይቀርባል። እዛም ከአማራ ሐኪሞች ማህበር ከአዲስ አበባ የወጣ አንድ መግለጫ አለ፣ እናቀርበዋለን። ከዛም አንድ ጽሑፍ በአቶ ማተቤ መለሰ ተሰማ የቀረበ የአማራውን የተመለከተ ጽሑፍ ይቀርባል። አብራችሁን እንድታመሹ እየጋበዝኩ አሁን ለዜናው ወደ ደምስ በለጠ። የተከበራችሁ አድማጮቻችን እንደምን አመሻችሁ። ከዚህ ቀጥሎ የዕለቱን ዜናዎች አቀርብላችኋለሁ። በመጀመሪያም ርዕሰ ዜናዎቹ። የወልቃይት ሕዝብ የማንነት ጥያቄ ባነሱት አማሮች ላይ ወያኔ ክስ መስርቻለሁ ማለቱ ተሰማ። ኮሎኔል ደመቀ ዘውዱን ከጎንደር አንገረብ እስር ቤት በአጋዚ ልዩ ኮማንዶ አስገድዶና አፍኖ በጨለማ ለመውሰድ የወያኔ ወታደሮችና የአንገረብ እስረኛ ግብ ላይ እንደነበሩ ታወቀ። በጎንደር በተለያዩ አብያተ ክርስቲያናት የቅስቀሳ ወረቀቶች እየተበተኑ ነው። አመጹም በተለያዩ ሁኔታዎች እየተገለጸ ይገኛል። ወያኔ ትግሬዎች በሰሜን ጎንደር የዘር ማጥፋት ፍጅት እየፈጸሙ ይገኛሉ። ሰላማዊ ነዋሪ የመኖሪያ ቦታውን እየለቀቀ ይገኛል ተብሏል። በጎንደር ታስረው የነበሩ የብአዴን ባለስልጣናት ከትላንት በስቲያ ወደ ማዕከላዊ ተወሰዱ የሚሉትና ሌሎች የዛሬ ዜናዎቻችን ርዕሶች ናቸው። ዝርዝር ዜናዎቹን እንደሚከተለው አቀርባለሁ። የወልቃይት ሕዝብ የማንነት ጥያቄ ባነሱ አማሮች ላይ ወያኔ ክስ መስርቻለሁ ማለቱ ተሰምቷል። በትላንትናው ምሽት ኮሎኔል ደመቀ ዘውዱን ከአንገረብ እስር ቤት አፍኖ ለመውሰድ ሙከራ ተደርጎም ነበር። ኮሎኔል ደመቀ ዘውዱን ከጎንደር አንገረብ ማረሚያ ቤት በአጋዚ ልዩ ኮማንዶ አስገድዶና አፍኖ በጨለማ ለመውሰድ የወያኔ ወታደሮችና የአንገረብ እስረኛ ግብ ላይ እንደነበሩ ታውቋል። ታራሚው ኡኡ በማለት አንደኛውን በር ሰብሮ ወጥቶ ነበር። ኮሎኔሉንም ከበው ተቀምጠው ነበር። ይህን አፍኖ የመውሰድ ስራ ለመስራት ከቀናት በፊት ኮሎኔሉን ከሌሎች እስረኞች ለይተው ለብቻቸው አንድ ክፍል እንዲቀመጡ ትዕዛዝ ሰጥተው ነበር ወያኔዎቹ። ሆኖም ኮሎኔሉም ሆኑ ሌሎቹ እስረኞች አይሆኑም በማለት ኮሎኔሉን ከሌሎች እስረኞች የመነጠል ስራ እንዳልተሳካላቸው የሚታወቅ ሲሆን አሁን የወያኔ አጋዚዎች አይናቸውን አፍጠው ወደ እስር ቤት ገብተዋል። የአማራ ልዩ ኃይል የሚባለውም ከአጋዚ ጋር ይህን ዜና እስካጠናቀርንበት ጊዜ ድረስ ፍጥጫ ላይ እንደነበሩ ናቸው። ከዚህ ሌላ የወልቃይት ሕዝብ የማንነት ጥያቄ በሚባል ሽፋን የሽብር ወንጀል በመፈጸም የተጠረጠሩ አማራዎችን ክስ መስርችባቸዋለሁ ሲል የወያኔ አገዛዝ ገልጿል። የወልቃይት ሕዝብ የማንነት ጥያቄ በሚባል ሽፋን ከኮሎኔል ደመቀ ዘውዱ መሪነት በአማራ ክልል በተለይ በሰሜን ጎንደር በተለያዩ አካባቢዎች የሽብር ወንጀል ፈጽመዋል የተባሉ ተጠርጣሪዎችን ታኅሳስ 5 ቀን 2009 ዓ.ም ክስ ተመስርቶባቸዋል ይላል የወያኔዎቹ ሪፖርት። የወያኔ ትግሬዎች ፌዴራል ጠቅላይ አቃቤ ሕግ በወያኔ ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ክስ የመሰረተባቸው የሰሜን ጎንደር አማሮች አቶ መብራቱ ጌታሁን፣ አቶ ጌታቸው አደመ፣ አቶ አታላይ ዛፌና አቶ አለነ ሻማ ናቸው። በሰሜን ጎንደር ምዕራባዊ ዞን የሰቲት ሁመራ ነዋሪ አቶ ነጋ ባንቲሁንም በዚሁ ክስ ውስጥ ተካተዋል ሲል የወያኔዎቹ ሪፖርት ገልጿል። የዚህን ክስ ዝርዝር ሁኔታ የምንመለስበት ጉዳይ ይሆናል። ዳባት ላይ ኬላ ላይ በወያኔ ትግሬዎች አንፈተሽም ያሉ ወጣቶች ወታደሮቹን በባዶ እጃቸው ደብድበው መሳሪያቸውን ቀምተው አምልጠዋል። የጎንደር የ12ቱ ክፍለ ከተማ ስራ አስኪያጅ ውስጥ 8ቱ ሲታገዱ 4ቱ መታሰራቸውን የሚታወስ ነው። በጎንደር ከተማ ከትናንት በስቲያ ሌሊት የነበረው ከባድ ተኩስ ምክንያት ወያኔ የውር ድንብሩን ያገኘውን ወጣት ሁሉ እያፈሰ እያሰረ ይገኛል።
በሰላም ሰርተው የሚኖሩ ወጣቶችን ማሳደድ ሁላችሁም ጫካ ግቡ ማወጅ ነው በማለት የጎንደር ወጣቶች ገልጸዋል። ከትላንት በስቲያ አንድ አካባቢ ተደራጅተው የኮብልስቶን ስራ ላይ ቆይተው ሲመለሱ 6 ወጣቶች እንደታፈኑና ወደ እስር እንደተጋዙ የአይን አማኞች ከጎንደር ገልጸዋል። በጎንደር በተለያዩ አብያተ ክርስቲያናት ትላንት እሁድ የቅስቀሳ ወረቀቶች እየተበተኑ እንደነበርና ህዝቡም ከቅዳሴ መልስ ወረቀቶቹን ልቅም አድርገው እንደወሰዳቸው ከጎንደር የደረሰን ዜና ገልጿል። ይህም ለወያኔ የማያቋርጥ የአፈና እርምጃና የጦርነት ውርጅብኝ የአጸፋ እርምጃ ለመውሰድ የተደረገ ቅስቀሳ እንደሆነም ታውቋል። የጎንደር ዩኒቨርሲቲ ተማሪዎች ከትላንት በስቲያ ምሽት ወያኔ ሌባ ነው በማለት ሲጨፍሩና ሲዘፍኑ ማምሸታቸውም ታውቋል። ከጊዜ ጊዜ ቁጣው እየናረ የመጣው የተማሪ አመጽ ህዝባዊ ትግሉን በቀጥታ ወደ መቀላቀል እያመራ እንደሆነ ተማሪዎች ገልጸዋል። በወያኔ የታወጀው የአስቸኳይ ጊዜ አዋጅ ለጎንደር አማራ የማንነት ጥያቄ ተጨማሪ ኃይል በመሆን ትግሉን በህዝቡ ልብ ውስጥ እየጋመ እንደሚገኝ ነው ከአካባቢው የሚደርሱት መረጃዎች የሚጠቁሙት። ከትላንት በስቲያ አመሻሽ ላይ ጎንደር ውስጥ በተለምዶ ቀበሌ 18 በሚባለው አካባቢ የአማራ ወጣቶችን ለማፈስ ከተሰማሩ የፋሽስት ወያኔ ነፍሰ በላ ወታደሮች መካከል 3 የኮማንድ ፖስት ገዳዮች በአማራ ሽምቅ ተዋጊ አርበኞች ወዲያውኑ እርምጃ ሲወሰድባቸው በርካታ ቁጥር ያላቸው የፋሽስት ወያኔ ወታደሮች ደግሞ ቆስለው ወደ ሆስፒታል ተወስደዋል። በአሁኑ ሰዓት ጎንደር ከተማ በወያኔ ነፍሰ በላ ወታደሮች የተወረረች ሲሆን ከተማዋም ከፍተኛ ውጥረት ላይ እንዳለች ይታወቃል። የጎንደር ወረዳዎች ወያኔ ውጥረት ላይ ሲሆን ዱር ቤቴ ብሎ ከወያኔ ጋር የሚዋደቀው የአማራ ማንነት ተጋድሎ ቁጥር በገፍ እየጨመረ እንደሆነ ከቦታው የምናገኘው መረጃ ያረጋግጣል። ሁሉም ኢትዮጵያዊ በየአካባቢው ተመሳሳይ ትግል እንዲያደርግ ተከታታይ ጥሪ ከአማራ የማንነት ተጋድሎ አርበኞች እየቀረበ ይገኛል። ወያኔ ትግሬዎች በሰሜን ጎንደር የዘር ማጥፋት ፍጅት እየፈጸሙ ይገኛሉ። ሰላማዊ ነዋሪ የመኖሪያ ቦታውን እየለቀቀም ይገኛል ተብሏል። አካባቢው የጦር አውድማ መምሰሉን ከአካባቢው የደረሰን መረጃ ያስረዳል። ህጻናት እና ሴቶች አካባቢውን ለቀው በሰሜን ምዕራብ የኢትዮጵያ ክፍሎች ላይ የሚረዳቸው አካል እየጠበቁ ሲሆን ህወሓት ይህን በሰሜን ጎንደር ሰላማዊ ህዝብ ላይ እያደረሰ ያለውን የዘር ማጥፋት ሚስጥሩን ለመደበቅ በአካባቢው ላይ ምንም አይነት እንቅስቃሴ እንዳይካሄድ ቁጥጥር እያደረገ እንደሚገኝ መረጃውን ያቀበሉን የአካባቢው ነዋሪዎች እየገለጹ ናቸው። ወያኔ ህወሓት የሰሜን ጎንደርን ህዝብ ላይ የሚፈጽመውን የሰላማዊ ሰዎች እልቂት ከዚህ በላይ ከማለፉ በፊት ጉዳዩን ለዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ልትገልጹልን ይገባል ሲሉ ነዋሪዎች እየገለጹ ናቸው። ይህ ጉዳይ ያሳሰባቸው በውጭ የሚኖሩ የአማራ ተወላጆችም እዚህ በውጭ ያለነው የአማራ ልጆች እየሞቱ ያሉት ወገኖቻችን የእኛም እህቶችና ወንድሞች እንደሆኑ ልናስብ ይገባናልና ዛሬ በሰሜን ጎንደር እየተካሄደ ያለው የዘር ማጥፋት ነገ የሁላችንን ቤት ማንኳኳቱን እንደማይቀር በመገንዘብ በተቻለን አቅም ለወገኖቻችን ልንደርስላቸው ይገባል። ለዓለም አቀፍ ድርጅቶችም ሁኔታዎቹን መግለጽ የሚቻልበት ሁኔታ መፈለግ አስፈላጊ ነው ሲሉ ገልጸዋል። የተከበራችሁ አድማጮቻችን ይህ ዜና በቀጥታ የሚተላለፍላችሁ በአማራ ሚዲያ ሴንተር እየተዘጋጀ ከሚቀርበው የአማራ ድምጽ ራዲዮ ነው። በጎንደር ታስረው የነበሩ የብአዴን ባለስልጣናት ከትላንት በስቲያ ወደ ማዕከላዊ ተዛውረዋል። የሰሜን ጎንደር የተለያዩ የወረዳ አስተዳዳሪዎችና የብአዴን ባለስልጣናት ታስረው እንደነበር መግለጻችን ይታወቃል። የሎሌዎች እጣ ፈንታ በራሳቸው ልሳን የማይናገሩ በአእምሯቸው የማያስቡ መናጆዎች ናቸው ሲሉ የብአዴንን ሰዎች ብዙዎች አጥብቀው ይከሳሉ። በአማራነታቸው ብቻ እየደረሰባቸው ያለው ግፍ የሚያናድድ ቢሆንም ይህን በእነሱ ላይ የሚፈጸም ግፍ እየተገበረባቸው ያለው ትግሬ ወያኔ መሆኑንም ስናስብ ደግሞ በእልህና ወኔ በአማራ ማንነት ላይ ለተቃጣው ወረራ በህዝባችን ጀግንነት ትግሉ እየተመራ ወደ ድል ጮራ እንደሚገሰግስ እምነታችን ነው ሲሉ እነዚሁ ታዛቢዎች እየገለጹ ናቸው። ነገ የወያኔ አስቃባጭ በሙሉ ወደ ማዕከላዊ እንደሚጋዝ አስቀድመን ተናግረን ነበርን ብለዋል። እነዚሁ ታዛቢዎች ይህን መሳዩ እስራት ወደፊት የወያኔ ትግሬ ሎሌ የሆኑትን ብናልፍ አንዱዓለምን፣ ንጉሱ ጥላሁንን ትግራይ ድረስ በመሄድ በትግራይ ቴሌቪዥን በአማራ ስም ይቅርታ የጠየቀውን ከበደ ጫኔን እንደሚያጠቃልል አትጠራጠሩ ሲሉም አማራነታቸውን እንደ ሾህ ቢወጋንም እነዚህ ሰዎች በቁማቸው ከሞቱ ቆይተዋል። ለሞተ ሰው ደግሞ እስራት ምንም አይደለም፣ እንዲያውም ገንዘው አፈር ቢያለብሷቸው ይሻላል ሲሉ የአካባቢው ሰዎች እየገለጹ ናቸው። ይህ በዚህ እንዳለ ከ600 ያላነሰ ሙሉ ለሙሉ በትግራይ አጋዚዎች የተዋቀረ ወታደር ኃይል በትግራይ በኩል አድርጎ በጠገዴ አልፎ ወደ ቆላማ ወገራ ልዩ አካባቢ አጅሬና ጃኖራ ከትናንት ጀምሮ እያለፈ እንደሆነ ተሰምቷል። የአካባቢው ገበሬ በራሱ አነሳሽነት አናሳልፍም ብሎ እየተፋለማቸውም ይገኛል።
ስለዚህም ከሩቅም ከቅርብም ያለው የጎበዝ አለቃ በሙሉ ለዚህ ጉዳይ አፋጣኝ ምላሽ እንድትሰጡ ጥሪ ተላልፏል። ወያኔ በጎንደር ህዝብ ላይ ይፋዊ ሙሉ ጦርነት ቀጥሎበታል። የኢትዮጵያ ህዝብ አፋጣኝ ድጋፍ ማድረግ የሁሉም ዜጋ ኃላፊነት ነው ተብሏል። በመጨረሻም የራያና ቆቦ ወረዳ የትምህርት ቤት ኃላፊዋ ወይዘሮ አዝመራ ኢማምን ዘመድ ወዳጅ መክራት ዘንድ የራያና ቆቦ ወጣት ነዋሪዎች እየተናገሩ ናቸው። በራሳቸው ቋንቋ የራያና ቆቦ ነዋሪዎች እንደሚሉት ተይ በሏት ይችን ሴት ጥንቃቄ ታድርግ፣ እባካችሁ ዘመድ ወዳጆች ከሆናችኋት የራያ ቆቦ ወረዳ የትምህርት ቤት ኃላፊዋ ወይዘሮ አዝመራ ኢማምን ምከሯት፣ እጇን እጅግ ከባድና አደገኛ ነገር ላይ አርፏልና መልሹ በሏት ብለዋል። የወረዳ 07 ቀበሌ የአቧሬ ከተማ እንቢተኛ የአማራ ወጣቶች ወልቃይት ድሮም ዛሬም የአማራ እንጂ የትግሬ መች ሆኖ ያውቃልና በማለት አቋማቸውን ሲያሳዩ ወይዘሮ አዝመራ ኢማም ሰማይ ዝቅ መሬት ከፍ ይላል እንጂ ወልቃይት የትግራይ ነው በማለት ያደረገችው ንግግር ብዙዎችን የአካባቢ ወጣቶች አስቆጥቷል። ስለዚህም ወጣቶቹ አንቺ ምን ታደርጊ ወያኔ እንዳንቺ ያሉ ህዝባቸውን አደራ በርካሽ የሸጡ መሸጦችን ህዝባቸውን ባዋረዱበት መጠን ከፍ አድርጎ ሲሾም አይተሻልና አንቺም ሹመት ፈልገሽ ይሆናል። አንቺው የከዳሹ 40 ሚሊዮን የአማራ ህዝብ ይህን ያልሽው አድምጪው። ሰማይ ዝቅ መሬት ከፍ ይላል እንጂ ወልቃይት የአማራ እንጂ የትግሬ ሆኖ አያውቅም አይሆንም። ወልቃይት የትግሬ የሚሆነው 40 ሚሊዮን አማራ ያለቀለት ብቻ እንደሆነ ትረዳው ሲሉ ወጣቶቹ እዚያው ስብሰባ ላይ ገልጸውላታል። ያም ሆኖ ይህ ሴትዮዋ የቤተሰብ ኃላፊ በመሆኗና እስካሁን እንዲህ ያለ ቅሌት ውስጥ አይተንባት ስለማናውቅ ከወልቃይት ጉዳይ ላይ እጇን ታነሳ ዘንድ በወዳጅ ዘመድ ትመከር ሲሉ የራያና ቆቦ ወጣቶች መልእክታቸውን አስተላልፈዋል። የተከበራችሁ አድማጮቻችን ያዳመጣችሁት የዕለቱን ዜና ነበር። ዜናዎቻችንን ከማጠቃለላችን በፊት ርዕሰ ዜናዎቹን በድጋሚ የወልቃይት ህዝብ የማንነት ጥያቄ ባነሱት አማሮች ላይ ወያኔ ክስ መስርቻለሁ ማለቱ ተሰማ። ኮሎኔል ደመቀ ዘውዱን ከጎንደር አንገረብ እስር ቤት በአጋዚ ልዩ ኮማንዶ አስገድዶና አፍኖ በጨለማ ለመውሰድ የተደረገው ሙከራ የወያኔ ወታደሮችና የአንገረብ እስረኞች ግብ ላይ እንደነበሩ ታወቀ። በጎንደር በተለያዩ አብያተ ክርስቲያናት የቅስቀሳ ወረቀቶች እየተበተኑ ናቸው። አመጹን በተለያዩ ሁኔታዎች እየተገለጸ ይገኛል። ወያኔ ትግሬዎች በሰሜን ጎንደር የዘር ማጥፋት ፍጅት እየፈጸሙ ይገኛሉ። ሰላማዊው ነዋሪ የመኖሪያ ቦታውን እየለቀቀ ይገኛል ተብሏል። በጎንደር ታስረው የነበሩ የብአዴን ባለስልጣናት ከትላንት በስቲያ ወደ ማዕከላዊ ተዛወሩ። የሚሉትና ሌሎች የዛሬ ዜናዎቻችን ርዕሶች ነበሩ። የተከበራችሁ አድማጮቻችን የዛሬ ዜና ዝግጅታችን በዚሁ አበቃ። ዜናዎቹን ያቀረብኩላችሁ ደመስ በለጠ ነኝ ከአማራ ድምጽ ራዲዮ። ውድ አድማጮቻችን ታህሳስ 8 ቀን ትላንት ማለት ነው የአማራ ሐኪሞች ማህበር የአማራ ዘር እንዴት በሴራ ዘሩ እንዲጠፋ እየተደረገ እንዳለ ስታቲስቲካል መረጃ አውጥቷል። ይህ በሴት አማሮች እናቶች ላይ ያነጣጠረ ሴራ እንዴት እንደሚካሄድ ነው ሪፖርቱ የሚገልጸው። በጥሞና እንድትከታተሉ ተጋብዛለሁ። ከመግለጫው ጋር ተተገይቱ ከአማራው ሐኪሞች ማህበር የተሰጠ መግለጫ ሞትና ስቃይ ያልታደጋት እርግዝናን አጥብቃ የገታች የአማራው እናት የኢትዮጵያ ማዕከላዊ ስታቲስቲካል ኤጀንሲ በ2016 DHS ቁልፍ አመልካቾች በአማራ ሐኪሞች እይታ ይላል። የአማራው ሐኪሞች ማህበር መግለጫ ሲጀምር እድሜያቸው ከ15 እስከ 49 ዓመት የሚሆኑ የአማራ ሴቶች 47% የሚሆኑ የእርግዝና መከላከያን በመጠቀም ከአዲስ አበባ ቀጥሎ በኢትዮጵያ ከፍተኛው ናቸው። ይህ ከአጠቃላይ ከሀገሪቱ መጠን 9% ከፍ ያለ ነው። የመጀመሪያ ልጆቿን ከወለዱ የአማራ እናቶች ውስጥ 45% የሚሆኑ ብቻ የመንጋጋ ቁልፍ ክትባት አግኝተዋል። ከሀገሪቱ ትንሹና 8ኛ ደረጃ ላይ ሲሆን የጨቅላ ህፃን ሞት እንዲያሻቅብ ያደርገዋል። ባለፉት 5 ዓመታት 27% ብቻ ናቸው በጤና ማዕከል የወለዱት። በሀገሪቱ 6ኛ ደረጃ ላይ ናቸው።
በምጥና ድህረ ወሊድ ጊዜዋ በሰለጠነ ባለሙያ የመታየት እድሏን በንጽጽር አነስተኛ ነው። በውልደት መግታት የህዝብ ቁጥር ሞትና ብዙ ስነ ተዋልዳዊ ችግሮች ይቀንሳል። ወሊድን አጥብቆ መከላከል የሴቶች የትምህርትና ኢኮኖሚ መዳበር ይገልጻል። በራስ መወሰን ያረጋገጠችበት ባለጸጋ መሆን ማሳያ ነው። ይህ ማንም እናት ብትታደል የሁሉም ደስታ ይሆን ነበር። የአማራዋ እናት ግን አብዝታ ያልተማረች ደሃ እናት ነች። የአማራዋ እናት ግን አብዝታም የምትሞትና የወለደችው ህፃን የምታጣ ደሃ እናት ነች። የቤተሰብ መመጠን ግን የተካነችበት ነውና ይለናል የኢትዮጵያ DHS 2016 ሪፖርት። እርስ በርሳቸው የሚጋጩና ተጓዳኝ ያልሆኑ የአማራን ህዝብ ህልውና በድጋሚ የሚጎዱና አደገኛ የጤና ፖሊሲ ውጤቶች በመሆናቸው የአማራው ሐኪሞች ያምናሉ። የአሜሪካው ምግብና መድኃኒት ባለስልጣን US ፉድ ኤንድ ድራግ አድሚኒስትሬሽን ለህዝቡ አንድ መቆጣጠሪያ ተፈጻሚ ለማድረግ ከ10 ዓመት በላይ ጥናትና ምርምር ማካሄድ አለበት። ከ2012 እስከ 2016 ባሉ ጊዜያት ውስጥ ዲፓፕሮ ቪራ እና ኖርፕላንት የተባሉ በብዛት በአማራ ውስጥ ተሰጥተዋል። በስኬል አፕ ፕሮግራም ከአዲስ አበባ በተለጠኑ ኤክስቴንሽን ባለሙያዎች በብዛት ለመስጠት ታቅዷል። ለጎንዮሽ ጉዳታቸው አማራ ላይ የተሰጠና ጥናት ባይኖርም የተወሰኑ ሴቶች ስለተዋልዶ ተቆርቋሪዎች ይከለከላሉ። ፖለቲካዊ ተጽዕኖ አንድ ማህበረሰብ እርግዝናን አጥብቆ እንዲከላከል ሊያደርግ ይችላል። አስገዳጅ ህግ በማስፈጸምና የገንዘብ ድጋፍ በማድረግ ጥቂቶች ናቸው። የአንድ ሀገር ሀብት ክምችት መጎልበት የአዲስ ሴት በህይወት ዘመኗ የምትወልዳቸው ልጆች መጠን እንዲቀንስ ያደርጋል። ለልጆች ወጪ ለመቀነስ መቆጣጠሪያ ለመጠቀም ትገደዳለች። በተቃራኒው ደግሞ ደሃ ያልተማረች እናት ልጆቿን በሞት ስቃይ ልታጣ ትችላለች። የተወለደ የማደግ እድሉ ትንሽ መሆኑን ታውቃለች። ንጹህና በቂ ምግብ ስለሌለ፣ በቂ ክትባት ስለማይታደለው በሽታ ይገለዋል። በቂ ሐኪም ስለሌለ ሳይታከም ይሞታል። ልጅ የሀብት ምንጭ ቤተሰብ ጧሪ መሆኑን ትረዳለች። ይህ አይነቱ ማህበረሰብ ለመቆጣጠሪያ ቅድሚያ አይሰጥም። ይህ በብዙ ጥናቶች የተረጋገጠ እውነታ ነው። ችግሩ ሲፈቱለትና ሴት ልጅ በትምህርት ትታነጽ ባለመውለድና ልጅ በመቀነስ ጊዜ እንዲኖራት ትፈልጋለች። ዘመናዊ መሆን የመጨረሻው ደረጃ ሲሆን የእናትነትና ህፃን ሞት ይቀንሳል። እንደ ሃይማኖቷ ሁኔታ እርግዝናን አጥብቃ ትከላከላለች። የልጅና መጠኗ ትቀንሳለች። የኢትዮጵያ ጤና ፖሊሲ ግን ከዚህ ህግና እውነታ አልፎ ድብቅ ዓላማ ገሃድ የወጣ ነው። የዚህ ማሳያ በጤና ፖሊሲ ስም የአማራው ህልውና ማውደም አንዱ ነው። በቅኝ ገዢዎች ዘመን ያገለገለ የነበረ ባዮ ፖለቲካ ነው። በጤና ጥበቃ ሚኒስቴር በአንድ ዳይሬክተር የሚመራ የእናቶችና ህፃን ጤና ፕሮግራም 6 ተዛማች ጉዳዮች ቲም በውስጡ በማቀፍና የሚሊዮን አማራዎች ህይወት እየቀጠፈ ስለመሆኑ የኢዲኤችኤስ የ2016 ሪፖርት ለዚህ ማሳያ በቂ ይመስላል። ውጤቶች በአንጽሮት ሲታዩ ከአድሏዊነት አልፈው የህልውና ጉዳዮች ይሆናሉ። መድኃኒት ኤጀንሲ PFSA PLMU ጥራት ቁጥጥር FMHACA የኤችአይቪ እና አባላዘር HIV AIDS and SITI በሽታ መከላከል ዲዚዝ ፕሪቬንሽን ኤንድ ኮንትሮል እና የክትባት ፕሮግራም EPHI የሚባሉ ሲሆኑ ለዚህ ተጠያቂ ናቸው። ለአንድ ጎል የቆሙ በመምሰል የአማራን ህዝብ ቁጥር በሚገታ ስልት የሚቀመጡ ናቸው። ይህ እውነታ የሚያረጋግጡ ብዙ መረጃዎች አሉን። አንደኛ፣ በአማራ ላይ የወሊድ ቁጥጥር በስፋትና በፍጥነት እንዲደርስ እየተደረገ ነው። ዕውቀትና ልምድ በሌላቸው የአዲስ የጤና ኤክስቴንሽን ሰራተኞች በገጠሩ በአማራ ይሰጣል።
በዚህ ምክንያት 47% የሚሆኑ የአማራ ሴቶች እርግዝና እንዲከላከሉ ሆኗል። አዲስ አበባ ቀጥሎም በኢትዮጵያ ከፍተኛው ነው። ተገላቢጦሽ የመጀመሪያ ልጃቸውን ከወለዱ የአማራ እናቶች ውስጥ 45% ብቻ ነው የመንጋጋ ቁልፍ ክትባት የሚያገኙት። የጨቅላ ህፃን ሞት በዚህ ምክንያት እያሸቀበ ነው። የተሻለ የክትባት ሽፋን ያላቸው የአዲስ አበባ 82፣ ድሬዳዋ 72፣ ሐረር 70፣ ትግራይ 62፣ ጋምቤላ 55፣ ቤኒሻንጉል 53፣ ደቡብ 51 እና ኦሮሚያ 47% ናቸው። ላለፉት 5 ዓመታት 27% ብቻ የአማራ እናቶች ልጆቻቸውን በጤና ማዕከል ሲወልዱ የአዲስ አበባ 97፣ የትግራይ 57፣ ድሬዳዋ 56፣ የሐረር 50 እናም ጋምቤላ 45% በቅደም ተከተል ናቸው። የአማራው እናት በምጥና በድህረ ምጥ ጊዜዋ በሰለጠነ ባለሙያ የመታየት እድሏን በንጽጽር ሲታይ አነስተኛ ነው። በዚህ ወሳኝና አደገኛ ጊዜ የእናትና ልጅ ሞት ከፍ እንዲል ያደርገዋል። ትኩረቱ ወሊድ ቅነሳ ላይ ነው። አሁንም አዲስ ሙያተኞች በማሰልጠን ወደ አማራ ልኳል። ለረጅም ጊዜም የሚያገለግሉት ኢምፕላኖን እና ሉፕ አይዩዲ የተባሉ የበለጠ ለመተግበር ከአዲስ አበባ ሰልጥነው ወደ ክልሉ ገብተዋል። እውነታው ሼርማና ራዘርፎርድ የተባሉ ተመራማሪዎች ከሆነ የትውልድ መጠን ለመቀነስ 80% የሚሆኑ ሴቶች የሚማሩበትን ሁኔታ መመቻቸት ግድ ነው ይላሉ። በ10% ትምህርትን ማሳደግ ከቻለ መቀነስ የሚቻለው የልጅ መጠን ከአንድ ያነሰ ነው። የአማራ እናት እየተደረገላት የትምህርት እድገት በመላብ ማሰብ ይበቃል። ሁለተኛው ሌላውና አሳሳቢው በአማራው የተመደቡ ሐኪሞች ስራቸውን ትተው ለመሄድ የሚገደዱበት ዘዴ መንደፋቸው ነው። ስራውን ከአማራ መልቀቅ ወይም ትቶ የመሄድ እድላቸው ከሌሎች የሀገሪቱ ክፍሎች ጋር ሲነጻጸር በ2 እጥፍ የጨመረ ነው። ብዙ ጥቅሞች መከልከል አንዱ ምክንያት ነው። የአማራው በኢትዮጵያ በንጽጽር ትንሽ ሐኪሞች ያሉበት እንደሆነ በመደረጉ ለከባድ ሞትና ስቃይ ተደርጓል። ለ118805 አማሮች አንድ ሐኪም ብቻ በመሆኑ ይህን ሀቅ በመረዳት የአማራው እናትና ህልውና መታደግ የሁሉም ኃላፊነት ነው። የአማራው ሐኪሞች ማህበር አዲስ አበባ ታህሳስ 8 ቀን 2009 ዓመተ ምህረት በማለት የአማራው ሐኪሞች ማህበር ሪፖርቱን አስቀምጠዋል። ተጌቱ ነኝ ከአማራ ድምጽ ራዲዮ። ውድ አድማጮቻችን ማተብ መለሰ ተማ ትላንት በለቀቁት ጽሑፋቸው ስለ አማራ እንዲህ ብለዋል። ከርሱ ልጀመረና አማራ የ21ኛው ክፍለ ዘመን ይሁድ ብለውታል። አንድ ጥያቄ ልጠይቅሽ ተጌቱ። ማተብ መለሰ ርዕሱ ላይ ይሁዲ ሲሉ ምን ማለታቸው ነው ብለሽ ታስቢያለሽ? ኦኬ፣ እኔ እንደማስበው በእርግጠኝነት ለነገር የምችለው በሂትለር ዘመን በአይሁዳውያን ላይ በናዚ ጀርመኖች የደረሰው ሰቆቃ ጋር የዛሬ አማራውና አወዳድረው የጻፉት ነው ብዬ ነው የማስበው። ሳነበው የተረዳሁት ይሄንን ነበር። ጥሩ ገምተሻል። በእርግጥም የተናገርሽው ትክክል ነው። ይሁዲ የሚለው ቃል አንዳንድ ሰዎች ሌላ ትርጉም ይሰጡት ይሆናል ብዬ በማሰብ ነው። ደምስ አትረዳውም ብላ አስበ ነበር? አረ ምን በወጣሽ፣ እኔ ባይምሮ የማላለፈ አሁን አንቺ አልሽው። እንደሱ ከሆነ ጽሑፉን እንጀምረው። በጣም ጥሩ እንጀምረው። በ21ኛው ክፍለ ዘመን የአርያን ዘር በዓለም ላይ ማንገስን ሰንቆ የተነሳው የጀርመኑ ናዚ በአይሁዳውያን ላይ የፈጸመው የዘር ማጥፋት ሰቆቃ ዛሬ ድረስ የዓለምን ሕዝብ ሲያሳዝን ይገኛል። አሁን በ21ኛው ክፍለ ዘመን ደግሞ ወያኔ አማራና የኦርቶዶክስ ተዋህዶ ሃይማኖት ተከታይ የሆነውን ኢትዮጵያዊ ሁሉ ከምድረ ገጽ ለማስወገድ ከጀርመኑ ናዚ ሺህ ጊዜ ከፋና በዚህ ዘመን ሰው ያደርገዋል ተብሎ የማይታሰብ ዘግናኝ ድርጊት በመፈጸም ላይ ይገኛል።
ይህ የጥፋት ዘመቻ በአጋጣሚ የተከሰተ ሳይሆን ህወሓት ገና ከመነሻው በማኒፌስቶ አማራ የትግራይ ህዝብ ደመኛ ጠላት ነው በማለት አስሮና እቅድ ነድፎ እየሰራበት የመጣ ከመሆኑም በላይ ህዝቡን ሳይፈሩ መለስ ዜናዊ፣ ስብሐት ነጋ፣ ሳሞራ የኑስ፣ ተፈራ ዋልዋ ባገኙት አጋጣሚ አማራንና የኦርቶዶክስ ተዋህዶ የሃይማኖት ተከታዩ ላይነሳ አርቀን ቀብረነዋል በማለት ሲነግሩን ኖረዋል። የጥፋት መልእክተኛ ቡድን ህወሓት ከደደቢት ተነስቶ እየተስፋፋ ሲሄድ በትግራይ ውስጥ ብቻ በሚንቀሳቀስበት ወቅት ቀዳሚ የዘር ማጽዳት ሰለባ ያደረገው እዚያው ትግራይ ውስጥ በስራም ሆነ በሌላ ማህበራዊ እንቅስቃሴ ምክንያት ይኖሩ የነበሩትን አማሮች ነበር። ከነዚህ አማሮች መካከል አንዳንዶቹ ከትግሬዎች የተጋቡና የተዋለዱ ነበሩ። ለወያኔዎች ግን አማሮች ለሆኑ ብቻ መወገድ ነበረባቸው። ስለዚህ አንድ በአንድ በወረንጦ በመልቀም ጨፍጭፈዋቸው ህፃናት ሽማግሌ እንኳን ሳይመርጥ በጅምላ እየረሸነ በመቅበር የቀጠለው በውጊያ ወቅት የሚማርከውን ወታደር ዘሩን በመጠየቅ አማራ ነኝ ያለውን በመግደል ሌላውን ግን ፍላጎቱን እየጠየቀ ወደ ቤቱ ይልከው ወይም ከጎኑ ያሰልፈው ነበር። ይህ እድል የመንፈስ ጉልበት ይሆነኝ በአይሁን ባሁኑ ያየሰው ስላረጋገጠልኝ ነው። ማስረጃዬ አሁንም በህይወት ስላለ ቀን ሲወጣ ወይም እንደኔ ከሀገር ሲሰደድ ምስክርነቱን ለኢትዮጵያ ህዝብ ስለሚናገር ለደህንነቱ ስል በስም አልጠቅሰውም። ታሪኩ ረጅም ነው፣ ግን ባጭሩ ላቅርበው። ነገሩ እንዲህ ነው። በደርግ ዘመን በዚያን ጊዜው አጠራሩ ነው የምትጠቀመው በጎጃም ክፍለ ሀገር በቆላ ደጋዳሞት አውራጃ ውስጥ ከሚገኙት 7 ወረዳዎች መካከል ቡሪ፣ ሸኩዳድና ጓጉሳ ወንበርማ ወረዳ ነዋሪ የሆኑ አማርኛን ከአማርኛው ኦሮምኛን ከኦሮምኛው እኩል የሚናገሩ ሰዎች በርካታ ናቸው። ከዚህ ማህበረሰብ መካከል 2 ወንድማማቾች ታፍሰው ወደ ብሔራዊ ውትድርና ይላካሉ። የወጣቶቹ ግዳጅም ወደ ትግራይ ክፍለ ሀገር ይሆናል። በአንድ የተረገመች ቀን ግን ሁለቱም ይማረኩና በሺህ ከሚቆጠሩ ሌሎች ምርኮኞች ጋር ይቀላቀላሉ። ዋላደር እንዳሉም የህወሓት ባለስልጣናት ምርኮኛው ወደ ሰፈረበት በመሄድ ዘሩን እየጠየቁ አማራ ነኝ ያለውን ለብቻ ከሌላ ብሔረሰብ ነኝ ያለውን ለብቻ ሲያሰልፉ ከጎጃም ለሄዱት ወንድማማቾች ተራ ይደርስና መጀመሪያ የተጠየቀው ታናሹ አማራ ነኝ ስላለ የአማራው ምርኮኛ ወዳለበት እንዲሰለፍ ይደረጋል። ታላቁ ሲጠየቅ ደግሞ ኦሮሞ ነኝ በማለቱ የቋንቋ ችሎታውን ተፈትኖ ኦሮምኛን አቀላጥፎ ስለሚናገር ሰልፉ ከሌሎች ጋር ይሆናል። በዚህ ሁኔታ ማጣራቱ እንደቀጠለ አማራ ነኝ ያለው ምርኮኛ እንዲገደል ተወሰነበትና በመትረየስ ተረፈረፈ። ሌላው ወገን ግን ቅድም እንዳልኩት ፍላጎቱ እየተጠየቀ ተሰናበተ። አብሮ ለመታገል የወሰነም ከነሱ ጋር አብሮ ተሰለፈ። ወንድሙ አማራ ነኝ በማለቱ ሲገደል እሱ ኦሮሞ ነኝ በማለቱ የተረፈው ከተሰናባቾቹ አንዱ ሆነና በወሎ አድርጎ ወደ አዲስ አበባ ሲሄድ እኔ ደብረ ብርሃን ስለነበርኩ ተቀብዬ የተወሰኑ ቀናቶች ከኔ ጋር ፎ ስለነበር ነው ድርጊቱን ያጫወተኝ። ሌላው ህወሓት ከተማራኪ ወታደር ውስጥ አማራውን እየመረጠ በመግደል እንደመጣ የሚያሳየው መረጃ አንድም የአማራ ምርኮኛ ወታደር እንደና አባዱላ ገመዳ፣ እንደነ ኩማ ደመቅሳ፣ እንደነ ባጫ ደብሌ፣ እንደና ለማየሁ አቶምሳ ወዘተ አብሮት እየሰራ ያለ አንድም አማራ አለመኖሩ ነው። ምክንያቱም የተማረከውን አማራ ሁሉንም እየገደለ ነው የመጣውና። ህወሓት በትግራይ ላይ ሳለ በትግራይ ክፍለ ሀገር ይኖሩ የነበሩት አማራዎችን ብቻ አልነበረም እየገደለ የመጣው። የወልቃይት ጠገዴ አርማጮ ነዋሪ የሆነና ይህንንም ለም ቦታ ወደ ትግራይ ስንከለለው እኛ ጎንደሬ እንጂ ትግራይ አይደለንም በማለት ተቃውሞ ሊያሰሙብኝ ይችል ይሆናል ብሎ የገመተውን ሁሉ በስውር እየገደለ በመቅበር ነው የመጣው። ታምራት ላይኔ እንዳለው ህወሓት በጦርነቱ ወቅት የአማራ ክልል ውስን መሰረተ ልማት እያፈራረሰ ንብረቱንና ጠረጴዛና ወንበር ሳይቀር እየዘረፈ ወደ ትግራይ በማጋዝ ነው አዲስ አበባ የገባው። ወያኔ ምዕራባውያን ሀገሮች ሙሉ ድጋፍ የኢትዮጵያን መንግስት በስረ ስልጣን ከጨበጠ በኋላ የመጀመሪያ ስራው ያደረገው ሌላው ኢትዮጵያዊ በአማራው ህዝብ ላይ እንዲነሳ መቀስቀስ ነበር። ለዚህም አመቺ የሆነው የተገኙት በአማራው ስም ሲነግዱና ደሙን ሲመጡ አጥንቱን ሲያግጡ የኖሩት 2 ባንዳዎች ማለትም ታምራት ላይኔና ዳዊት ዮሐንስ ነበሩ። ያኔ ጠቅላይ ሚኒስትር የነበረው ታምራት ላይኔ በሐረርጌ
በባሌ በአርሲ በአፋርና በሶማሌ ክልሎች አፈጉባኤ የነበረው ዳዊት ዮሐንስ ደግሞ በጅማ በወለጋ በኢሊባቡር ወዘተ እየተዘዋወሩ ይህ አማራ የተባለ ነፍጠኛ ለመቶ ዓመታት ሲዘርፍህ ሲገፍህ ሲያሰቃይ ኖሯል። ኦሮሞውን ከብት ሶማሌውን አፋሩን ሽርጣምና ግመል ጎታች እያሉ ሲያሸማቅቁ ኖረዋል። አሁን ሜዳውን ፈረሱም እነሆ አማራው ከናንተ መሃል ምን ይሰራል በማለት ቀስቅሰው እንደተመለሱ በአሰቦት ገዳም በበደኖ በወተር በጋራ ሙለታ በገለምሶ በአንጫር በዳኖ ለቡ በኦፌዳንሴ በዳጉ በጨሪቻ በበዴሳ በድሮባ በአሬሌ በደደር ወዘተ እንዲሁም ኢሰመጉ ጥር 30 ቀን 1984 ዓ.ም ባወጣው ሪፖርት እንደገለጸው በአርሲ በአርባ ጉጉ አውራጃ በአስኮ በጉና በጮሌ ወረዳዎች አማራው እየተመረጠ ህፃናትና ነፍሰ ጡር ሴቶች ሳይቀር አንገቱ በሰይፍ እየተቆረጠ ራሱ በፋስ እየተፈለጠ ሆዱ በሳንጃ እየተዘነጠለ ከነ ህይወቱ በገደል እየተጣለ ከ200,000 በላይ አማራ ያለ ርህራሄ አልቋል። በዚህ ወቅት አሶሳ ውስጥ በግድ በሺዎች የሚቆጠሩ አማራዎች ከያሉበት ተሰብስበው በሳር ቤት ውስጥ እንዲገባ ተደርጎ በር ተዘግቶበት በእሳት ተቃጥሏል። በጣም ዘግናኙ ደግሞ ከተጨፈጨፈው አማራ ውስጥ አካሉ የተቆረጠውን ስጋ እንዲበላ መደረጉ ነው። የገዛ ስጋውን እንዲመገብ ከተደረጉት መካከል ጋራ ሙለታ ውስጥ በህል ግንድ ተተዳደር የነበረችው ጡቷ ቆርጠው ከበሏት በኋላ የገደሏት ተፈራው ዳኜ ተጠቃሽ ናት። በመንግስት ከፍተኛ ባለስልጣናት ትዕዛዝ በደቡብ ክልል በጉራ ፈርዳ 75000 ከቤንሻንጉል ክልል በመተከልና ከማጂ ዞኖች 25000 በድምሩ 100,000 አማራ በመብራት እየተፈለገ ለዘመናት ለፍቶ ያጠራቀመውን ሀብት ንብረቱን ተዘርፎ እንዲባረር ተደርጓል። አሁንም ማፈናቀሉ እንደቀጠለ ነው። ታምራት ላይኔ ጠቅላይ ሚኒስትር በነበረበት በአንድ ወቅት እንዲህ ብሎ ነበር። የትምክተኛውንና ነፍጠኛውን የአማራ ስርዓት እንዳይመለስ አድርገን አሰናብተነዋል። ምናልባት እኛ በህይወት እያለን በታምር እንደሚመለስ ከተረዳን ግን ቅድሚያ መሰረቴ ነው የሚለውን ክልል ውስን መሰረተ ልማቱን ዶጋ አመድ አድርገን ተጨማሪ ሊማሊሞ ገደል እናስረክበዋለን። ገደል ላይ ደግሞ ምን ያህል ሊቆይ እንደሚችል እድሜ ካለን የምናየው ይሆናል። ሌላው አለ ታምራት ላይ ሊቀጥልና ሌላው ነፍጠኛው የአማራ ተመልሶ አንገቱን እንዳያቀናጭ ጭራቅነቱን ለአዲሲቱ ኢትዮጵያ ልጆች ለማሳወቅ በመደበኛ ትምህርት መስጠት መንግስታዊ ግዴታችን ነው በማለት ነበር የዛተው። ጸረ አማራው ታምራት ላይኔ በአማራው ላይ ያለመውን ጥፋት የመተግበር እድሉ ቢያጣም የተግባር ጓደኞቹ ራእዩን አሳክተውለታል። ማለትም በልማትና በሀብት ክፍፍል 5 ሚሊዮን የማይሞላው የትግራይ ህዝብ ከ20 ሚሊዮን በላይ የሚሆኑ የአማራ ህዝብ ልዩነት የሰማይና የምድር ርቀት ያህል የተራራቀ ነው። ባሳለፍነው ሩብ ምዕተ ዓመት ውስጥ በአማራው ክልል ከዳሽን ቢራ በቀር በዚህ ግባ የሚባል ዘመናዊ ኢንዱስትሪ አልተተከለም። ትግራይ ክልል ግን ኢንዱስትሪ በኢንዱስትሪ የተጠለቀለቀች ናት። ለማዕከላዊ መንግስት ምን አይነት ፈሰስ የሚያደርገው ለትግራይ ልማት ብቻ የሚሰራው የ53 ቢሊዮን ብር ሀብት ያካበተውና 7 የተለያዩ ድርጅቶችን በስሩ አቅፎ የሚገኘው ኤፈርት ግዙፎች ኢንዱስትሪዎች ማለትም መሶቦ የሲሚንቶ ፋብሪካ፣ መስፍን ኢንጂነሪንግ፣ ሱር ኮንስትራክሽን፣ አልመዳ ጨርቃ ጨርቅ ፋብሪካ፣ ጉና ቢዝነስ፣ ኢዛና ወርቅ፣ ሜጋ ኔት ኮርፖሬሽን ወዘተ በሀገሪቱ ገንዘብ ተቋቁመው ጥቅሙ ግን ለትግራይ ብቻ ከመሆኑ በላይ እነኚህ ድርጅቶች ከባንክ የተበደሩ ቢሊዮን የሚቆጠሩ ገንዘብ በተበላሸ ብድር ከሚመዘገቡ ይደረጋል እንጂ አንድ ሳንቲም እንኳን ለአበዳሪው ባንክ ተመልሶ አያውቅም። ሌላው የፌደራሉ መንግስት አመታዊ በጀት ሲመደብ በህዝብ ብዛት 4 እና 5 እጥፍ ከሚበልጡት ከአማራና ኦሮሞ ክልሎች በጥፍ የሚበልጥ ገንዘብ ነው ለትግራይ ክልል የሚመደበው። እዚህ ላይ እንዲታወቅልኝ የምፈልገው ትግራይን በማነጻጸሪያነት ሳነሳ የትግራይ ህዝብን በመጥላት አይደለም፣ የህዋትን ክፋትና ጥፋት ለማሳየት እንጂ። ለነገሩ ወያኔ ጥቂት የማይባል የትግራይ ነዋሪን አማራ ጠላት ነው በማለት አሳምኖታል። ምክንያቱም በአቶ አለምሰገድ አባይ ጥናታዊ ጽሑፍ ወይንም መጽሐፍ ላይ የትግራይ ህዝብ ጠላት ማን ነው ሲባል 81% አማራ ነው እንዳለ ተመዝግቧል። አማራው ግን የትግራይ ህዝብ ጠላት ብሎ አያውቅም።
አማራው በጅምላ የሚታረደው በገብ የሚፈናቀለውና ከምር የተገፋው በሌላ ቋንቋ ተናጋሪ ኢትዮጵያዊና አካባቢ ብቻ አይደለም ክልልህ ነው በተባለውም በከፋ ሁኔታ የቀጠለ ነገር ነው እንጂ የአማራ ክልል መሪ ሆኖ ለረጅም ዓመት የገደለው ያስገደለው ያሰደደው አዲሱ ለገሰ የሥራ መጀመሪያ ያደረገው አማራው በማንነቱ እንዲያፍርና እንዲሸማቀቅ አንገቱን እንዲደፋ ሞራሉ ምግባራዊ ድፍረቱና ሰብአዊ መብቱ ከውስጥ እንደ ጭስ እየተነነ እንዲጠፋ ለማድረግ በአንድ ወይንም በሌላ መንገድ ከማህበረሰቡ የተገለሉ እንደና ዓለምነው መኮንን አይነት ታሪካቸውን ለጥቅማቸው ሰብዕናቸውን ለሆዳቸው አሳልፈው የሸጡ ባንዳዎችን በመመልመል በዘለፋና በስድብ አሰልጥኖ በማሰማራት ህዝብን በጅምላ ነፍጠኛ ትምክህተኛ ጥገኛ ቢሮክራት ወዘተ የሚሉ ውርጅብኞችን በስባት በማሰራጨት ነበር በቀጣይ በአሁኑ ሁለት ጊዜ ስርጭት በማካሄድ ላይ ያለው በአማራ ክልል ከረጅም ዓመታት ጀምሮ የነበረው የወባ መቆጣጠሪያ ጣቢያ ጠቅላላ መዝጋት ከ1984 እስከ 1987 ድረስ የወባ ወረርሽኝ ገብቶ ከአንድ ቀበሌ በቀን 10 እስከ 15 የሚደርሰው እየሞተ ቀባሪ እንኳን ያጣበት ሁኔታ ሲከሰት በአንዱ ለገሰ የሚመራው የአማራ ክልል መንግስት እንደ መንግስት አንድም የመከላከል ሙከራ አላደረገም የወባና ሌሎች ሰው ሰራሽ በሽታዎች ያለቀው አማራ ሳይንስ ቀሪው ደግሞ እንዳይወለድ በጤና ተወልዶ ፕሮግራም ሰበብ አሁንም በየትኛው አካባቢ ያልተሞከረው የአማራ ወንድ አርሶ አደሩ በገንዘብ ማባበል እንዲሲል መሬትህን እንነጥቃለን እያሉ ማስፈራራትና ማስገደድ ወደፊት ዘር እንዳይተካ የዘር ብልቱን በሐኪም እንዲኮላሽ በማድረግ ሴት እንድትመከን መርፌ መውጋት የዘር ማጥፋት ዘመቻ ከፍተኛ ደረጃ አካሂዶበታል ዛሬም ይህ እኩይ ድርጊት ተጠናክሮ ቀጥሏል በተለይም በሰሜን ጎንደር ወልቃይት ጠገዴን ለትግራይ ለማድረግ ነባሩን ህዝብ ማጥፋት የሚተርፍ ካለም ማዳቀል የሚል መሪ ፕሮግራም በመንደፍ ማምከኑም ሆነ መግደሉ በከፋ ሁኔታ ቀጥሏል ከሞትም ሆነ ከመምከን የምትተርፍ ሴት ካለች ተገዳ ከትግራይ ተወስዳ ለሰፈረው ወንድ ሳትፈልግም ሆነ አራተኛ ቅምጥ ወይንም ሶስተኛ ሆና እንድትወልድ በመደረግ ላይ ነው የዚህን ጽሑፍ ቀጣይ ክፍል ከዚህ ሙዚቃ በኋላ እናቀርብላችኋለን ቢያሻፈረኝ ፍሬ ይውደደኝ ተጎንበስ ሲሉት እየነደደኝ ቆርጦ ሲመጣ ለማይቀረሞት ጠላት ግን ተገል ፈርተህ ካልተሞት ልቤ ኩሩ ነው እንደ አባቶቼ ለሆድ ያላድርም መሬት ገዝቼ ቆርጥ ተዋጋ ሁሌ አትንቀርፈፍ ለውጥ አላመጣም ሰላማዊ ሰልፍ ደሞ ገለሌ ብለህ ተነሳ የጥንቱ ጀግና የጥሩ አንበሳ የዛሬን ሳይሆን አይተህ የነገን እንደ አባቶች ጃሎ በል መገን ጃሎ በል እስከመቼ ድረስ ፈሪት ባሃላለ መሪ ጫካ ገብቶ ምን ትጠብቃለ የሆዳመት መልካች ሆነ ከመኖር ጠበንጃህን አንሳው ጃሎ በለ ፎክር ሰው ነው ልንገርህ ያገር ሰው ፍርሃት በሽታ ነው ለአገር ሞተ መባል የክብር ክብር ነው ሳትኖር እየኖር አለሁኝ ማለቱ እንዴት ቢያቅት ነው የወኔ ሞቱ ወገኔ እስከ መቼ ተዋርደህ ተረግጠህ በቁም ትሞታለህ ነፃነት ግን ሽጠህ
ታላለው መሪ ጫካ ገብቶ ምን ትጠብቃለህ የሆዳመት መልካች ሆነ ከመኖረው ጠበንጃህን አንሳው ጃሎ በለፎክ ታቀንንግባበት ናብሎና ልደኑ በህብረት ይሻላል ጠላትን ማደኑ ኢትዮጵያን መሸርሸር ነውና ዓላማቸው በዘር ሳንለያይ ስልጣንን ቀማቸው የትም ይሰበራል ሰውነትም እንደገን ታሪክ እንዲያነሳ ለነጻነት ታገል ተነስታ ጠንቅ ብሎ ይጠራሃል ጫካው ለአንድነት ጋድል ቴዎድሮስን ተካው እምቢ በል እምቢ እምቢ ወበስ እንዳትረሳም ራጌ እምቢ እምቢ ወያኔ ቢገዛም ሆዳሙን አታሎ ወያኔ ቢገዛም ሆዳሙን አታሎ አንድ ኢትዮጵያ ብሎን ሀገሬ በሌላ በኩል ነግዶ አድሮ በዝባዥ ጥገኛ ባለሀብት በማለት እንደ ድሮ ከጉልበቱ በላይ ለብሶ ያለ መጫሚያ የሚኳትነውን አርሶ አደሩ ደግሞ በቢሮክራት ንክኪ በማለት ንብረትና መሪነቱ በመንጠቅ ቀየውን እየለቀቀ እንዲሰደድ በማድረጋቸው በ1993 ዓመተ ምህረት ህግና መንግስት ያለ መስሎት አዲስ አበባ ድረስ ተጉዞ ፒያሳ ከሚገኘው ጊዮርጊስ ቤተክርስቲያን አካባቢ በመስፈር የቀን ሐሩር የሌሊት ቁር እየተፈራረቀበት ራብና ጥም እያሰቃየው ፍትህ ቢለምን ቢማጸን ከወያኔ መንግስት ያገኘው መልስ ድብደባ፣ እስራትና ግድያ ነበር። በዚህ ወቅት ከ80 የማያንሱ ሰዎች ለአቤቱታ እንደወጡ በወያኔ ደህንነቶች ታፍነው የት እንደደረሱ እስካሁን አይታወቅም። የተረፈው ህይወቱን ለማሰንበት ሲል ወደ ወለጋ በመሄድ ጦም አደር መሬት መርጦ ሰፍሮ መኖር ሲጀምር ደግሞ የወያኔ ካድሬዎች ወራሪ ጠላት የመጣበት በማስመሰል የአካባቢ ነዋሪ የኦሮምኛ ቋንቋ ተናጋሪ የሆነውን ማህበረሰብ ቀስቅሰው በማስነሳት ከአማራ ክልል ሄዶ በሰፈረው ህዝብ ላይ ጦርነት አስከፍተው ሴትና ህፃናትን እንኳን ሳይተው በጅምላ በመጨፍጨፍ ከ6000 ያላነሰ አማራ ህዝብ እንዲያልቅ ተደርጓል። ከዚህ ተርፎ ምንም ንብረት ሳያነጣጥል ሚስት የባሏን ባል የሚስቱን ወላጅ የልጁን ልጅ ወላጁን ሬሳ እየተራመደ አባይን ተሻግሮ ጎጃም ቡሪ ከተማ ሲሰፍር የማስተናገድ ኃላፊነት የነበረባቸው የአማራ ክልል ባለስልጣናት ዞር ብለው አለማየት ብቻ ሳይሆን ግብረሰናይ ድርጅቶች የሚሰጡት እርዳታ ፈጥኖ እንዳይደርስ ቢሮክራሲያዊ መሰናክል በመፍጠር በርካታ መዳን የሚችሉ ቁስለኞች እንዲሞቱ አድርገዋል። በዚህና የመሳሰሉ የረቀቁ የዘር ማጥፋት ዘዴዎች ያለቀው አማራ በተመለከተ ከዛሬ 5 ዓመት ገደማ በፊት በተደረገው የህዝብና የቤት ቆጠራ ውጤት ሪፖርት 2.4 ሚሊዮን የአማራ ህዝብ እንደተወገደ ለፓርላማው በኩራት ተገልጿል። በተዘዋዋሪ የአማራ ዘር ማጥፋት ዘመቻ በእቅዱ መሰረት ግቡን እየመታ ነው በሚል ሪፖርት እንደሆነ ነው
ለእኔ የሚሰማኝ። እውነቱ ግን በወያኔ የተገደለውና የተሰደደው በየእስር ቤቱ የተጎዳው ቢደመር 2.4 ብቻ ሳይሆን 5 ሚሊዮን ደርሷል። ወንዱ የዘር ብልቱ በመቆላሸቱ፣ ሴቷ መሃን ክትባት መርፌ በመወጋቷ የመከነው 10 ሚሊዮን ምድሩ በዚህ 26 ዓመት ውስጥ 15 የሚሆን አማራ አልቋል ማለት ይቻላል። አማራው የዘር ማጥፋት ዘመቻ ባይከፈትበት ኖሮ በአሁኑ ወቅት ከ35 እስከ 40 ሚሊዮን እንደሚደርስ ይገመታል። በአኳያው በደርግ መንግስት ኤርትራን ጨምሮ የትግራይ ህዝብ ብዛት 5 ሚሊዮን እንኳን አይሞላም ነበር። ዛሬ ግን የትግራይ ህዝብ ብዛት ብቻውን 4,316,988 ደርሷል። የአማራው ህዝብ ወያኔም ሆነ በሌላ ቋንቋ ተናጋሪ ወገኑ እንዲሆን እስከ መጨረሻው ዳር ድረስ ሊገፋ የቻለበት ምክንያት ምንድነው? እንደዚህ በየቦታው የሚሳደደው፣ የሚገደለው፣ የሚዘረፈው፣ የሚገፈፈው፣ የሚዋረደው ለምንድን ነው? ምንስ ስላጠፋ ነው? አስቀድሞ የተሰራ በደል ካለስ የአሁኑ ትውልድ የቅድሚያ ትውልዳ መክፈል አለበት ወይ? ደግሞስ የትኛው መሪ ነበር አማራና ዛሬ አማራና ዕዳ ከፋይ የሚሆነው? ፕሮፌሰር ፍቅሬ ቶሎሳ ጂክሳ የኦሮሞና የአማራ እውነተኛ የዘር ምንጭ በሚል ርዕስ ባሳተሙት ጽሑፋቸው አማራ በወታደርነት ለእናት ሀገሩ አጥንቱን ከመከስከስ ደሙን ከማፍሰስ በቀር ገዢ ሆኖ እንደማያውቅ ሲያረጋግጡ እንዲህ ብለዋል። አማራው ከሰላማዊ ስር መንግስት ጀምሮ ዋናው የስልጣን ባለቤት እንደነበር ተቆጥሮ ከሲቪልም ሆነ ከወታደራዊ ስልጣን ተገልሎ 40 ዓመት ሙሉ ለዘር ለጥቃት ሲጋለጥ፣ ሲፈናቀል፣ ሲሰቃይ፣ ሲገደል ኖሯል። እውነቱ ግን አማራው ኢትዮጵያን እንደ ስውር መንግስት አልገዛም። እንዲያውም ባለፉት 700 ዓመት አማራው ይልቅ ኦሮሞ የስልጣን ባለቤት ነበረ ወዘተ እያሉ አማራውን የሚወነጀልበትን አግባብ ይሞግታሉ። እቺን አረፍተ ነገር ነው በደግማት ደስ ይለኛል ተጀይቱ። እውነቱ ግን አማራው ኢትዮጵያን እንደ ስርወ መንግስት አልገዛም። እንዲያውም ባለፉት 70 ዓመታት ከአማራው ይልቅ ኦሮሞው የስልጣን ባለቤት ነበር ወዘተ እያሉ አማራው የሚወነጀልበትን አግባብ ይሞግታሉ። ሐቁ ሆኖ ያለ የአማራው ባልበላው ሲወገዝ ባልሰራው ሲኮነን ከያቅጣጫው ሁሉ ማት ሲወርድበት ለምንድነው ዝም ብሎ የተቀመጠው? በእውነት ወያኔ እንደሚለው ፈሪና ሽንታም ስለሆነ ነው? በእውነት አማራ ራሱን ከመከላከልና ቃታ ከመክፈት ምላጭ መሳብና አልሞ መተኮስ የማይችል ደካማ ፍጡር ነው? የሚሉ ጥያቄዎች ዘወትር እንደ ስርዓት አልባ የጉንዳን ሰራዊት በአእምሮ እየተተራመሱ መልስ ሳያገኙ ቀንን ቀን እየተካው የማያቋርጠው የወራት ጎርፍ እየጋፈለ አልፎ ጊዜ በነበረ ጢሻ ውስጥ በማስረግ ላይ ነው። እዚህ ላይ ከሻለቃ ዳዊት ወልደ ጊዮርጊስ ግጥም አንድ ስንኝ ልዋስ። አትንኩኝ ባይ ነበር እስከ ትላንትና ረግዚኦ በሉ ወዴት ሄደ ጀግና እንዳሉት እኔን እንደሚገባኝ በታሪክ እንደማውቀው አማራው ኢትዮጵያዊ ትናንት ከራሱ አልፎ ሀገር ሲወረር ድንበር ሲደፈር ቀድሞ ደርሶ ከአእምሮ ከጉልበት ከጊዜና ከገንዘብ ባሻገር የአካልና የህይወት መስዋዕትነት ሲከፍል የኖረ ነበር። ባለፉት 42 ዓመታት ግን ቀኝህን ሲመታህ ግራህን አቅርብለት እንደሚለው ስብከት ሃይማኖት አይነት አቋም በማራመዱ ተፈርቶ ሲከበርባት በነበረባት ሀገሩ ተንቆ ከመጠላትና ራሱን መከላከል ከማይችልበት ደረጃ ላይ ደርሷል። ለምን ካለን ይህንን ጥያቄ ይገባኛል የሚል ሁሉ ሊመልሰው የሚገባ ነው ብዬ አስባለሁ። ጥንት አባቶቻችን አንበሶች ነበሩ፣ እኛስ ድመት ሆነን ምንድነው ነገሩ እንደተባለው እያቅጣጫው ከዚያም ሲገፋና ይህ ሁሉ የግፍ አዝመራ ሲወቃበት ዝም ብሎ እንዲቀበል ያደረገው ነገር አጠንክሮ የማወቅ ለምን ማለት መጀመሪያና ተደራጅቶ ዘሩን ጨርሶ ከማጥፋት መከላከል በአማራነቱ የሚያምን ኢትዮጵያዊ ሁሉ ተገዶ የሚገባበትን ሀቅ ይመስለኛል። የከፋው ሲያለቅስ ደስ ያለው ሲዘፍን ያለው ሞልቶት ሲያፈስ የሌለው ሲለምን እንዳሉት ክቡር ዶክተር አዲስ አለማየሁ ወያኔዎች ሲዘፍኑ ሞልቶላቸው የውጭ ሀገር ባንክን በገንዘብ ሲያጨናንቁ አማራው ግን 26 ዓመት ሙሉ በረሃብ በእርዛት በሰው ሰራሽ በሽታ በዱላ በጎራዴ በሳንጃ በጥይት በገደል በእሳት ወዘተ እንደ ቅጠል
ረግፏል። የተረፈውም ነገ ምን ይደርስብኝ ይሆን በማለት ስጋው በስጋት አልቆ ያለምንም በህይወት የመቆየት ዋስትና ቀጣይ መጻቱ በመጠባበቅ ላይ ነው። ዘርዘርቶ መቃብያ የሚሆን መሬቱ ተነጥቆ ወልዶ መሳሚያ ዘሩ መክኖ ፊትም መኖሪያ በኋላው መቀበሪያ ሀገር ተነስጎ ከመጨረሻው ተገፍቶ በገዛ ሀገሩ ላይ ስደተኛ ሆኖ ነው ያለው አማራው። እንግዲህ ከዚህ የከፋ ምን እስኪመጣ እንዲጠብቅ ይሆን የአማራው ዘሩ መደራጀት የለበትም የሚባለው? ነገሩ በሰው ቅሰል እንጨት ስለድበት አመም ነው። አማራው እኮ የሚደራጀው የፖለቲካ ስልጣን መቆናጠጥ እፈልጋለሁ፣ የዲሞክራሲ መብት አጥቻለሁ ወይንም እገነጠላለሁ ብሎ አይደለም። እነዚህ በአሁኑ ወቅት ለአማራው ኢትዮጵያዊ ቅንጦቶች ናቸው። የአማራው ትግል የህልውና ትግል ነው። የአማራው ትግል ዘርን ጨርሶ ከመጥፋት የመከላከል ትግል ነው። የአማራው ትግል የህይወትና የመኖርና ያለመኖር ትግል ነው። ይሁዶች ልክ እንደ አማራው ህዝብ በሁሉ ሲገፉ የራሻና የኢትዮጵያ ክለላ ሰጥተዋቸው ነበር። አማራው ግን በወደቀ እንጨት ምሳር ይበዛበታል እንዲሉ ቤተክርስቲያን ወይም መስጊድ እንደገባች ውሻ የሁሉም ክንድ መሞከሪያ አፍ መፍቻ ነው የሆነው። ይሁዲዎች ዘራቸው ሳይጠፋ እዚህ ደረጃ የደረሱት በዝምታ ሳይሆን ራሳቸውን በመከላከላቸው ነው። አማራውስ ዘሩ እንደ ዳይኖሰር ከምድረ ገጽ ጨርሶ ሳይጠፋ ተደራጅተን መታገል የለብንምን? ሀገሩን አልከዳ ወገን አልበደለ ምን እንዲህ ተገፋ ኢትዮጵያን ባለ እንዲህ ተነገረ በድፍረት ተወራ ሽንታም ነው ተባለ ዝም ሲል አማራ። አዎ ሽንታም ነበር እጅግ ዘረ ብዙ አገር አስከባሪ በደሙ በወዙ። በግጥም የአማራው ማህበረሰብ ማንነቱ ኢትዮጵያዊነቱ ነው። የዘር ሃይማኖቱ የቋንቋ ልዩነቱንም አያውቅም። አማራውና የኦርቶዶክስ ተዋህዶ ሃይማኖት ለኢትዮጵያዊነት ደምና ስጋ ናቸው። አንዱ ካላንዱ የማይኖሩ። ወያኔ በድርጊት ፕሮግራም ነድፎ እየሰራበት ያለው ትልቁ ስራው ኢትዮጵያን ለማጥፋት በመጀመሪያ አማራንና የኦርቶዶክስ እምነት ማጥፋትን ነው ካለ እንዳልሁት እነመለስ ሳሞራ፣ ስብሐት ነጋ፣ ተፈራ ሲነጋገሩ የኖሩበት ከመለስ እልፍት በኋላም ቀሪዎቹ እየቀሰቀሱት ያሉ ይኸው ሀቅ ነው። አውቃለሁ መራር ነው መጠማት ቁስል አይጸናም እንጂ እንደመጠቃት። አውቃለሁ መራር ነው መራብ መጠማት ቁስል አይጸናም እንጂ እንደመጠቃት አይደል ያለው አበባው በክራሩ። መናቅና መጠቃት አጥንት ድረስ ሰርቶ በመግባት ያማል ይጠዘጥዛል። ደግነቱ ፈዋሹ መድኃኒት ያለው በታማሚው እጅ መሆኑ ነው። እሱም አሜን ብሎ አለመቀበልና እንቢ ማለት ነው። አሁን በአማራው ነገድ እጅ ላይ ያለው አማራጭ ሁለት ብቻ ነው። እነሱም አንደኛው የወያኔ የጀመረውን የአመራር ዘር በማጥፋት እቅዱን ይፈጽም ዘንድ ከፊሉ በምን ቸገረኝ ገመድ ተጋብቶ እንጂ አጣጥፎ መቀመጥ፣ ከፊሉ ደግሞ እንደሰወራረ ግንበኛ በአመለካከት ተለያይቶ በሐሳብ ተራርቆ በመቆም ዘርም ሃይማኖትም ሀገርም ሲጠፋ በመመልከት ሲሆን፣ ሁለተኛው ደግሞ የሌላውን አማራ ለምን ይደራጃል ጫጫታ ጆሮ ሳይሰጥ የጎንየሽም ሳይራገጥ ጥቃቅን ልዩነቶችን ወደ ጎን በመተው መነሻውን ነገዱና ዘሩን ከጨርሶ ማጥፋት መከላከል፣ መድረሻው የኢትዮጵያ አንድነትን አድርጎ በመደራጀት ፈርጣማ ክንድ ፈጥሮ ዘርንም ሃይማኖትንም ኢትዮጵያንም ከጥፋት መታገድ የሚሉ ናቸው። አዎ አማራው እስካሁን አርቆ በማሰቡ በመታገሱ በመለሳለሱ በሁሉም ወገን በሁሉም አቅጣጫ እስከ መጨረሻው ጠርዝ ድረስ ተገፋ። ከወገኑ ተለይቶም እንደ በግ ታረደ። ስደት ውርደትም ሞት ተፈረደበት። ሽንታምም ተባለ። አጥንትም የሚሰብር ስድብና ሞራል የሚገድል ውርደትም ደረሰበት። በሀገርም ላይ ስደተኛ ሆነ። በሄደበት ተናቀ። ተደቀቀም አይበቃም ወይ?
በማለት አቶ ማተቤ መለሰ ተሰማ ጽሑፋቸውን አጠቃለዋል። ጉርብትና ብዬ ሚዘው በቅፌ ሳልሰስት ባጋራው ያለኝን አትፌ ሞኛ አረገኝና ሞፈር ልቁረጥ አለኝ መስሎት ደጃፌ ወይ ታቆጣና ረጉድ ነው ጉድ ነው እኮ ፈተነኝ ምን አድርግ ይለኛል ጌቶኝ በሉት የሰው ፈተነኝ ምን አድርግ ይለኛል ጌቶኝ አሆ ብላሁ አሆ ብላሁ አሆ ከካፍረው ቤቴ አሆ ከድምድሟ ጎጆ አሆ ፀሐይ የመሰለች አሆ አለች ድማ ቆንጆ አሆ በልጅ ድማምና አሆ በጥርኛ ፈሪ አሆ ድርድር አላውቅም አሆ ይመስክር አገሬ አሆ ይመስክር አገሬ እውነት ነው በፍቅር እንጂ ሚዛን የምትር ልክ አዋቂ ነኝ አሆ የማልዛነብ ክብሬን የለካው ሚስቴን ጌጤን አሳየዋለሁ አሆ ማንነቴን አሳየዋለሁ አሆ ማንነቴን መጎራበቱን ሳለው ወልጄ ልቁረጥ አይበለኝ ሞፈር ከልጄ ቆሜ ስታዘብ ሞኝ እንዳልመስለው አያውቅም ፍቅር እንደምትለው ሰው አትፈትነኝ ራት ሰልለኝ ታግሼ በኖር ፍሬ አታስብለኝ ሰው አትሰልለኝ ራት ፈትነኝ ከመረር ወዲያ ማር እንዳትለኝ እስካሁን ያዳመጣችሁት የአማራ ድምጽ ራዲዮ ፕሮግራምን ነበር። ለማስታወስ ያህል የአማራ ድምጽ ራዲዮ ዘወትር ሰኞ፣ ረቡዕና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 3 ሰዓት በ19 ሜትር ባንድ ወይም በ15360 ኪሎ ሄርዝ ፕሮግራሙን እንደሚያስተላልፍ እየገለጽን ለዛሬው በዚሁ እንሰናበታለን።